መምህር አልከኝ ሐኪም አልከኝ ሁለቱም ያው ናቸው። ይሄን ካወቁ በኋላ ስኳር በሽታ እንኳን ሊገሎት ቀርቶ በተለይ አይነት ስኳር በሽታ ማለት ነው ከርሶ ጋር ፈጽሞ ሊዘልቅ አይችልም። አንደኛ ስኳር ምንድነው? የተመገብነው ምግብ በጨጓራችን ተፈጭቶ በአንጀት ተሰልቆ ወደ ደማችን ከገባ በኋላ በነዳጅነት የሚያገለግል የምግብ ክፍል ነው። ሁለት ኢንሱሊን ምንድነው? ኢንሱሊን ማለት ይሄን ወደ የሰውነታችን የደረሰውን ስኳር እያንዳንዱን የሰውነት ህዋስ በማስከፈት ስኳሩ ወደ ህዋሳቶቻችን እንዲገባ የሚያደርግ ቅመም ነው። ሶስት ስኳር በሽታ ማለት ይሄ በደማችን ውስጥ ገብቶ የነበረው ስኳር ባለመቃጠሉ ምክንያት ከሰውነታችን ሴሎች ውጪ ተቀምጦ በመትረፉ ምክንያት እየበሰበሰ ሲመጣ የተለያዩ የሰውነት ክፍሎቻችንን ስለሚያበሰብስ ወይም ስለሚመርስ በዚህ ምክንያት የሚከሰቱ በሽታዎች እንዳጠቃላይ ስኳር በሽታ ተብሎ ይጠራል ማለት ነው። አራት 90% የሚሆነው በዓለም ላይ የሚኖረው ስኳር ታማሚ ማህበረሰብ አይነት 2 ስኳር ተጠቂ ነው። 5 10% የሚሆነው ስኳር ታማሚ አይነት 1 ስኳር ታማሚ እንደሆነ ጥናቶች ያረጋግጣሉ። 6 10% የሚሆኑት የስኳር በሽታ ተጠቂዎች ስኳር በሽታ የያዛቸው ኢንሱሊን በሰውነት ውስጥ በበቂ መጠን ባለመመረቱ እንደሆነ አሁንም ጥናቶች ያረጋግጣሉ። 7 90% የሚሆኑት ስኳር ታማሚ የህብረተሰብ ክፍሎች ስኳር በሽታ የያዛቸው የሰውነት ህዋሳቶቻቸው ኢንሱሊንን ለመቀበል ወይም ወደ ሰውነት ህዋሳት ለማስገባት በአስተማማኝ ሁኔታ ስላልቻሉ እንደሆነ አሁንም ጥናቶች ያረጋግጣሉ። ታዲያ ስኳር በሽታው አይነት 2 ስኳር በሽታ ከሆነ መቀልበስ ወይም መዳን ተችሏል። ይህም የሆነበት ምክንያት የሰውነት ህዋሳት ኢንሱሊን ወደ ውስጥ ለማስገባት ባለመቻላቸው ምክንያት ስለሆነ የሰውነት ህዋሳትን በማነቃቂያ ተፈጥሯዊ ቅመሞች ወይም በእጽዋት አማካይነት ተጠቅሞ የሰውነት ህዋሳትን አነቃቅቶ ኢንሱሊን እንዲወስዱ እንዳስገቡ ከዛም ስኳሩ እንዲቃጠል ማድረግ በመቻል በመሆኑ አይነት 2 ስኳር በሽታ በአመዛኙ በሚባል ደረጃ ወይም ሁሉም በሚባል ደረጃ ኢንሱሊን ወሳጅ ሆኑ ታብሌት የሚጠቀሙ ይሆኑ ምንም መድኃኒት የማይጠቀሙ ይሆኑ አይነት 2 ስኳር በሽታ ያለባቸው ሰዎች አሁን ላይ መዳን የሚችሉበት መንገድ ተከፍቷል ማለት ነው። ይህንን በማድረግ ረገድ ዞይ ሜዲኬሽን እኔን ጨምሮ እንግዲህ ከ7 ዓመት ስኳር በሽታ ብሎም ከመወስዳቸው መድኃኒቶች ድኜ እየኖርኩ ነው ያለሁትና አይነት 2 ስኳር በሽታ ካለቦት እርሶም እንዲህ ባለ ከእጽዋት በተዘጋጀ አማራጭ መጠቀም ይችላሉ። ሐኪም መስፍን